አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ እናት አባቶች፣ እህት ወንድሞች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ኢንሻአላህ ይህ ቻናል አዲስ ነው፣ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎን የሆኑ አላህ ካለ በዚህ ቻናል ቁርአን ይለቀቅበታል፣ የአላህ ቃል ቁርአን ይለቀቅበታል። የተለያዩ ሀዲሶችንም እናቀርብበታለን ማለት ነው ኢንሻአላህ። እናንተ ሼር በማድረግ ሰብስክራይብ እና ላይክ በማድረግ ኮመንትም ላይ ደግሞ በማበረታታት ከጎኔ ሁኑ ማለት ነው። እንደምትመለከቱት ፊት ለፊት ላይ በራብ የሞተው ሚኒስቴር የሚለውን አንብባችታል እና ወደዛ ታሪክ ከመግባቴ በፊት ቻናሉን ላስተዋውቃችሁ ብዬ ነው ማለት ነው። እና አበረታቱኝ፣ ከጎኔ ሁኑ። ኢንሻአላህ ኸይር ነገር ይለቀቅበታል በዚህ ቻናል እና ቀጥታ ወደ ታሪኩ ልግባ ማለት ነው። በአንድ ወቅት አንድ ሀገር ያለ ንጉስ ነበረ ማለት ነው። እናም ይህ ንጉስ 3 ሚኒስትሮችን ይጠራና በሱ ስር ያሉ ትዕዛዝን ያዛቸዋል። ትዕዛዙም ምን ነበር? የሆነ የአትክልት ስፍራ ሄዳችሁ በዛ በአትክልቱ ስፍራ እቃ እዛችሁ ሂዱና ፍራፍሬ እዛችሁ ነው ይላቸዋል ማለት ነው። እና እነኚህ ሚኒስትሮች ትዕዛዙን በማክበር እቃ ይዘው ሄደው ፍራፍሬ ለማምጣት ስፍራው ይደርሳሉ ማለት ነው። ከደረሱም በኋላ አንደኛው ሚኒስቴር ግማሹን ጥሩ ግማሹን መጥፎ በማድረግ በያዘው እቃ አስገባ። ግማሹን ጥሩ ፍራፍሬ ግማሹን ደግሞ ለመብል የማይሆን መጥፎ ፍራፍሬ ያደረገ ማለት ነው። ሁለተኛው ደግሞ ሁሉንም ጥሩ አደረገ ማለት ነው። ምናልባት ንጉሱ ሊፈልገው ይችላል በማለት ሁሉንም ጥሩ ፍራፍሬ ያስገባበት ማለት ነው። ሶስተኛው ደግሞ ሲጀመር ላያየው ይችላል በማለት በያዘው እቃ ምንም ጥሩ ፍራፍሬ አላስገባበትም። ሁሉም ለመብል የማይሆንና የተበላሸ ነበር ያስገባበት ማለት ነው። እና ሶስቱም ያደረጉትን ያደረጉና ቀጥታ ወደ ንጉሱ ተመለሱ። ንጉሱም ጠየቃቸው፣ ባልካችሁ መሰረት አደረጋችሁ ወይ ሲላቸው እንዳደረጉ ነገሩት። እናም ሌላ ታዛዥ ጠራና እንዲታሰሩ አዘዘ ማለት ነው። እና እንዲታሰሩና በላያቸው በር እንዲዘጋባቸው አዘዘ። እናም ተወሰዱ፣ ታሰሩ፣ በላያቸው በር ተዘጋባቸው ማለት ነው። እና ጥሩና መጥፎ የያዘው ሚኒስቴር ግማሹን ጥሩን በመብላት መጥፎን ጣለው። ሁሉንም ጥሩ አድርጎ የያዘው ደግሞ እየበላ የሚፈታበት ወቅት ደረሰ ማለት ነው። ምንም ጥሩ ያላዘው ደግሞ በራብ ምክንያት ሞተ ማለት ነው። እና ይህን ታሪክ ያመጣሁት ለእኛ ነው። ብዙ ታሪኮች አሉ በእርግጥ እኛን ሊያስተምረን የሚችል ከማስተማርም በላይ ወደ ጥሩ መንገድ ሊመራን የሚችል ብዙ ኸይር ታሪኮች ብዙ አይነት ታሪኮች አሉ። እና ይሄኛውም ደግሞ ያው እኛን ብናስተውለው ያንጸናል ብዬ አስባለሁ ማለት ነው። እና እነኚህ 3 ሚኒስትሮች የተፈተኑት ዱንያ ላይ ነው። ዱንያ ላይ ምግብ ባለመያዛቸው ነው የተፈተኑት ማለት ነው። ይሄኛውን ታሪክ ደግሞ ወደኛ እናምጣውና ዱንያና አኺራ ብናደርገው እኛስ ለአኺራችን ምን ሰንቀናል? ምን ይዘናል? እና እዚህ ዱንያ ላይ ያለን ስንት አመት ተቀምጠናል? በእነዚህ አመታቶች ውስጥ ይሄን ሁሉ አመት ተቀምጠን አሁን ሰዓቱ የምንሞትበት ወቅት ቢሆን ከጌታችን ከተገናኘን ምንድነው የምንለው? ምንድነው ለኛ ሸፋዓ የሚሆነን ምንድነው? እሱ የሰራነው ስራ አለ ወይ? የሰራነው ኸይር ስራ አለ ወይ የሚለውን ጥያቄ ራሳችንን ልንጠይቅ ይገባል ማለት ነው፣ ከኔም ጭምር። እና ሁላችንም አሁን ያለንበት ሁኔታ በጣም የሚያሳዝን ሁኔታ ላይ ነን። አላህ የሚያስቆጣውን ነገር እኛን እያስደሰተን፣ የሚያስከፋውን ነገር እኛን እያስደሰተን፣ አላህ የከለከለውን ነገር እኛ እያበረታታን ያለ ነው ማለት ነው። ከጎኑ አላህ የጠላውን ያልወደደውን እና ያልፈቀደውን እኛ ሲተገበርም የሚተገበሩትን እያበረታተን እያየንም ደግሞ ዝም እያልን እንደውም ስቀን እያለፍን እንደውም ሀሳብ አስተያየት እየሰጠን ምናምን ነገር ማለት ነው፣ ከኔም ጭምር
እና ለሁላችንም አላህ ቀልብ ይስጠን እና ቆም ብለን ልናስብ ይገባል። በዚህን ጊዜ አሳሳቢ ሁኔታ ላይ ነው ያለነው። ድንገተኛ ሞት በዝቷል። አሁን ትላንት ከኛ ጋር ያለን ሰው ዛሬ እያጣነው ነው። ዛሬ ከቀብር ከአፈር በታች እየሆነ ነው ማለት ነው። ከላስ የሞተው ሰው ሞቷል፣ ግን ያ ሰው የሞተው ሰው ለእኛ ትምህርት ሊሆነን ይገባል ማለት ነው። ዝም ብለን ለሰዓቱና ወይ ለሳምንት ያክል አዝነን ማለፍ ሳይሆን ዱዓ ማድረግ ለሱ፣ እኛም ደግሞ ወደ ኸይር መንገድ ለመምጣት ሰበብ ሊሆነን ይገባል ማለት ነው። እና አላህ ሱብሓነሁ ወተዓላ ኸይሩን መንገድ ይምረጥልን እና ወደ ኸይር መንገድ ለመግባት እና ኸይርን ነገር ለማበረታታት መነሳሳት አለብን ማለት ነው። እና ሁላችንም ወደዚች ምድር ስንላክ ስንፈጠር በዓላማ ነው የተፈጠርነው ማለት ነው። አላህ ያዘዘን ታዘን፣ የከለከለን ተከልክለን፣ የረሱል ሰለላሁ ዐለይሂ ወሰለም ፈለግ እየተከተልን የአኺራ ስንቃችን ማጠራቀም፣ ከዛ ወደ አኺራ ሄደን ደግሞ ያጠራቀምነው ስንቅ ለአኺራችን የሚሆን መሆን አለበት። አኺራችን የሚያጠብ የሚያስጨንቅ ሳይሆን የሚሆነን የዘላለም ስንቃችን መሆን አለበት። የምንሰራው ስራ ለዘላለም ጥሩ ስንቅ ከረሱል ሰለም ጎን የሚያደርገን ጀነተል ፊርደውስን እንድንገባ የሚያደርገን ስንቅ መሰነቅ አለብን ማለት ነው። እኔም እናንተም እና ሁላችንም በያለንበት አላህ ሱብሓነሁ ወተዓላ መሀሪ ነው። እስካሁን የሰራነውን ወንጀል ይማረን። ከአሁን በኋላ ያለውን ደግሞ ወደ ኸይር መንገድ ለመጽናት እና ወይም ወደ ኸይር መንገድ ለራሳችን ተመርተን ሌላውንም ደግሞ በኸይር መንገድ ማበረታታት መልመድ አለብን ማለት ነው። ጥሩን ነገር ማበረታታት አለብን። ይሄ ማለትም አላህ ያልፈቀደውን ነገር ከማበረታታት አላህ ያልፈቀደውን ነገር የሚያስቆጣውን ነገር ረሱል ሰለም ያላደረጉትን ነገር ከማበረታታት አላህ የሚወደውን ነገር ብናበረታታ ተጠቃሚ እንሆናለን። ሲጀመር እኮ አላህ ያልወደደውን ነገር ብናበረታታ ምንም ነገር አናገኝም። ግን ኸይርን ነገር ባበረታታን ቁጥር የምናገኘው ነገር አለ። አንደኛ ነገር አጅር አለን። ሁለተኛ ነገር ደግሞ አበረታተን ለሌላውን ባሰራጨነው ቁጥር በተሰራጨው ሰው በደረሰው ሰው በተጠቀመው ልክ ባገኘው አጅር ልክ የአጅር ተካፋይ እንሆናለን ማለት ነው። እና ብልህ እንሆንና ያለንበትን አዘቅት ውስጥ እናስበውና ከዛ አዘቅት ካለንበት መጥፎ ሁኔታ መጥፎ ተግባር ላይ ወጥተን ወደ ኸይር መንገድ መግባት አለብን ማለት ነው። ኢንሻአላህ አላህ ካለ በዚህ አካውንት ኢንሻአላህ በዚህ ቻናል ኸይር ነገር እንለቅበታለን። ቁርአን ምናምን ነገር እንለቅበታለሁ እና አበረታቱኝ። አበረታቱኝ እና ኸይር ነገር በማበረታታት እንደውም ቻሌንጅ ጀምሮ በቃ ኸይር ነገር በማበረታታት ከፍተኛ ለምሳሌ ኸይር ነገር የሚለቁት ወንድሞች አሉ እና ከነሱ ጋር በመሆን ወደ ኸይር መንገድ ለመመራት ለሌሎችም ደግሞ ሰበብ ለመሆን ጣሩ ማለት ነው። እና ሁላችሁም በያላችሁበት ሰላማችሁን በዘት ያደርግልኝ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። እንደምታዩት ቻናሉ አዲስ ነው፣ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።